ያሳዝናል። በግሌ እንደ አንድ የወንጌል አማኝ ምን ይሆን ያሳዘናቸው? ሁላችሁም ኮፒ ሊንክ ዱዊት ሼር በማድረግ የእግዚአብሔር ቤት ጉዳይ ግድ ይለኛል እያላችሁ ኮሜንት ላይ እንድትጽፉ በእግዚአብሔር ፍቅር ጠይቃለሁ። አንድ ጊዜ ቪዲዮውን ተመልክተን እንመለስ። ያሳዝናል፣ አዘኛለሁ። በግሌ እንደ አንድ የወንጌል አማኝ ወንጌላዊት መካኒሱን ማህበረ ምእመናን ስዊድን ካለው የስዊዲሽ ሉትራን ጋራ በነሱ የመሰብሰቢያ አዳራሽ አምልኮ አዳራሽ ሲጠቀሙ ቆይተው አሁን ግን ኢትዮጵያኖቹ በግብረ ሶዶም ላይ ባላቸው አቋም ምክንያት ከፍተኛ ስደት ላይ ትገኛለች እቺ ቤተክርስቲያን። ፖሊሲያችን ነውና ይህን ስለምትቃወሙ ለቃችሁ ውጡ ተብለው በደረሰኝ መረጃ መሰረት የ3 ወር ጊዜ ገደብ ተሰጥቷቸዋል። ይሄም የተደረገው የስምምነት ሰነድ አቅርበውላቸው ነበረ አብረው እንዲሰሩና ያንን ነገር ከተቀበሉ በዛ ቦታ ላይ አገልግሎቱን እንደሚቀጥሉ ተነግሯቸው ነበር። ነገር ግን እቺ ቤተክርስቲያን ከመጽሐፍ ቅዱስ አስተምሮ አንጻር እንዲሁም አጠቃላይ ካለው የክርስትና ስነ ምግባር አንጻር ትክክል እንዳልሆነ ስላመነች የስደቱን መንገድ ተቀብላለች። አሁን በዚህ ዘመን ያለው እንግዲህ የስደት አይነት በዚህ አይነት መልኩ ስደቱ መጥቷል። ዘመናዊነትን ተላብሶ ነው የመጣው። በመጽሐፍ ቅዱስ ቅድስና ላይ እና መጽሐፍ ቅዱስ አስተምሮት ላይ በተለየ መንገድ የመጣ ስደት ነው። እቺ ቤተክርስቲያን የዚህ ስደት ተካፋይ ሆናለች ወይንም ለዚህ ስደት ተጋልጣለች። ለ28 ዓመት ነው እዛ እንግዲህ ሲገለገሉና ሲያገለግሉ የነበሩት። ኢትዮጵያኖቹ ለብቻ የራሳቸው ማህበረ ምእመናን አላቸው፣ እዛ መሪዎች አሏቸው። በዚህ ምክንያት ከዛ ወጥተው እንግዲህ ምእመኑ መበተን ስለሌለበት ህንፃ ለመግዛት ወደ 16 ሚሊዮን ክሮነር ይሆናል። እጅግ ከፍተኛ ገንዘብ ነው። ምእመናኖቹ የቻሉትን ያህል በማዋጣት ላይ ይገኛሉ። ስለዚህ በኢትዮጵያም በመላው ዓለም በሰሜን አሜሪካ፣ በአውሮፓ፣ በየትኛውም የዓለም ጫፍ ያላችሁ ኢትዮጵያኖች ሁሉ እቺን ቤተክርስቲያን ከዚህ ችግር ውስጥ ለማውጣትና እኛ ኢትዮጵያውያን ለምናምንበት መጽሐፍ ቅዱሳዊ ለሆነው ለቅድስና እንደምንቆም ቅድስናን ሽጠን የግብረ ሰዶምን አቋም በማንኛውም ገጽታ እንደማንደግፍ ይሄን ከሚሆን ስለ እውነት መሞትም ካስፈለገ መሞት እንዳለብን የምናምንና በመጽሐፍ ቅዱሳዊ አቋም ላይ ማለት አንድ ሴት መካከል ጋብቻ እንደሚሆን ከዚህ ውጪ እንደማንቀበልም ለዓለምም የምናሳይበት አጋጣሚ ይሆናል። ይሄ ቻሌንጅ በአንድ በኩል ቲም ቤተክርስቲያን ሲገጥማት ተርባርበን እነሱ ራሳቸውን ችለው ያለማንም ተጽዕኖ በነፃነት ለማምለክና ለመኖር የሚችሉበትን እድልም ልንፈጥር ስለሆነ በሌላም ዓለም ላሉት ለኛ ሰዎች ይሄ ትልቅ ደወል ስለሆነ በየትኛውም ዓለም ያላችሁ በተለይ በካናዳ፣ በአሜሪካ፣ በአውሮፓ ያላችሁ በደቡብ አፍሪካም ያላችሁ እና በአረብ ሀገሮች ያላችሁ ማንኛችሁም የአቅማችሁን ድጋፍ እንዲደረግላቸው በዚህ አጋጣሚ ጥሬን አስተላልፋለሁ።